ሰላም ዩቲዩብ እንዴት ናችሁ? አይኖ ጠፍቻለሁ። በጣም ነገሮች አልተመቻቹልኝ። ሁሌ እንዳልኳችሁ ስላለው በጣም ፕሪፕ በጣም ከባድ ነው። ከረንትሊ 6 ሳምንት መሰለኝ የቀረው። ሳምንቱን ግራ እየገባኝ ነው ስንት ሳምንት እና ዛሬ ፉል ዴይ ፊቲንግ ነው እንሰራላችሁ። አሁን ምን እንገዛለን? ዝኩኒ፣ ሰላጣ፣ ስትሮበሪ ምናምን ብቻ የምንገዛው ነገር አለ። እነሱን ገዛዝተን ገብተን እናደርጋለን። ግማሽ ከዛ ስትሮበሪ ሲባል ይኸውልህ ምግብ 680 ዩቲዩብ ላይ ሰብስክራይብ አስደርጊያት። ኋላ ነው የምገባው። እኔ ልንደው አስነዳኝ እስቲ ካሜራ ታስተምረኝ ሳንተ ምን ችግር አለክስ ነው ይሄ ሁሉ ምግብ የት አለ? ይሄ ሁሉ ምግብ 700 ብር የመጀመሪያ ሚላችንን እንሰራለን ማለት ነው። የመጀመሪያ ምግባችን የሚሆነው አስክር እንቁላል 8 ነጩ 2 ደግሞ ሙሉ ነው። ከዛ በኋላ ካሮት 3 ደግሞ ኦትስ አለን 50 ግራም። ከዛ 2 ሙዝ፣ ከዛ ስትሮበሪ 100 ግራም፣ ከዛ 15 ግራም ደግሞ የለውዝ ቅቤ። እነዚህ እንሰራለን እንበላለን ማለት ነው። በጣም ርቦ ነው። 10 ነው ያልኳት። 8ቱ ነጩዎች 2ቱ ሙሉ። ነጩ ስትል ነጩ ማለት ቢጫውን እናወጣለን ማለት ነው። ምክንያቱም ብዙ ካሎሪ ነው የሚኖረው። ነጩ የምንጠቀምበት ዋነኛው ሪዝን ብዙ ካሎሪ ሳትጠቀም ሞር ፕሮቲን ለማግኘት ነው። ፕሮቲን ጎሎን ቼዝ ለማድረግ ለማሟላት እና ነጩ እንደዚህ ቢጫው ነው። ታውየት ነው የምታደርገው? ቢጫው ለአንተ ሰጣለሁ። አይ አላጣጣምኩትም። ዋጥ ነው ያደረኩት ትን እንዳይለኝ ፈርቼ። ሌላ ጊዜ ትጠጣለህ ግን አንተ አየምር ቁም ነገር የሆነ ቀን ከጀለሶች ጋር እንቁላል ሰረቀንና ከሱቅ ከዛ ጠጣው ሲሉኝ ጠጣሁት። እኔ የለሁበትም። በኋላ ብትሯሯጥ ግን ስንት ግራም ነበረ? 50 ግራም። 50 ግራም ብረቱ ስንት ግራም? 0 ታረጋለህ እዚህ ጋር ያረጋል። ከዛ በኋላ ነው የምትፈልገው ነገር እንቁላላችን ይወጣለች። እንቁላላችን እንዳንከን በበረቱ እፎ የፈጠነ የሚደርስ ገንፈል ብቻ ማለት ነው። ጊዜ አይለችም ታውቃለህ። ቀስ እያልሽ ደስጤ በኋላ ላይ ለመቀናነስ እንዲመቸኝ ነው ጮም እንደዚህ እየረከው ማለት ነው። እንደዚህ አንድ ላይ ደበለን የሚኖሩ በአንዳንዶቻችሁ ዊርድ ሊመስል ይችላል። ለእኔ በጣም ደስ የሚል በላሁ እኮ ካለቀ በኋላ ሙዝ የምትጨምር ኖርማል ታገርሽ ራው እርሚን ዛሬ ባስገባኝ ልጅ ለውዙን ጨርሶ እንዴ ብዬ እንደምገዛ እኔ የማውቀው። ስኳር ምናምን ኤክሰስ ምናምን አይኖረውም። ልክ እንደ ነግራችኋል። ጣዕሙ ማለት ነው በጣም እየጓጉ የምጠብቀው ሚሊዮን ፈርስት በጣም ይለያል። እዚህ ጋር እንደምታዩት ብሮኮሊ እና ካሮት፣ ዝኩኒ ያለ ሚክስድ ቬጂ ሰላጣ ማለች እዚህ ጋር
ከ300 ግራም ቲላፒያ ጋር ነው የምንበለው። እዚህ ጋር ደግሞ ሩዝ እየቀቀልን ነው። ቀጣይ የምንበለው ደግሞ ማለት ነው አሳያችኋለሁ። ሁለተኛ ምግብ ቲላፒያ ነው የሚሆነው። 300 ግራም ቲላፒያ፣ ከዛ እዚህ ጋር ሚክስድ ቬጅ ያለ 350 ግራም ሩዝ አለ። ሁለተኛ ምግባችን ይመስላል ማለት ነው። ቀጣይ ምግባችን የሚሆነው 200 ግራም አሳ ከድንች ጋር ሶስተኛ ምግባችን። ከዛ አንድ ይቀረናል ማታ ላይ ማለት ነው። ይህንን ሁለቴ ነው የምንጠቀመው፣ እዚህና እዚህ ላይ አድርጌ ማለት ነው። ሁለቴ ከፍለዋል እና በጣም ቺፕ የሆነ ፕሮቲን ሶርስ ከፈለጋችሁ አሳ ተጠቀሙ። ይህን ይመስላል። ሙስ ወደ ስንት ጊዜ 2 ወር ከሆነ 3 ወር አሳየው ነበር። 300 ግራም አሳ 2 ቦታ እንደዚህ ከፍል የሚጠቀሙ ትንሽ ምግባችን እንዲጣፍጥልን 0 ካሎሪ ውስጥ አድርገን ይህንን እንመገባለን ማለት ነው ከትንሽ ቆይታ በኋላ። የመጨረሻው ምግቤ ይህን ይመስላል። በአራተኛው ምግቤ ማለት ነው። ማታ ላይ የምንመገበው እነዚህ ፓክ አድርገን ወደ ስራ ነው የምንገባው። ከዛ በኋላ ምግቦቹ የምንመገባቸው ለእናንተ ለማሳየት ነው እንደዚህ